ሰላም የቢትሪካ ቲዩብ ተከታዮች አሁን ደግሞ የአውቶማታን ቻፕተር ስሪን ይዘን መጥተናል። ቻፕተር ስሪ ላይ ደግሞ የምናየው ምንድነው? ኮንቴክስት ፍሪ ግራመር ነው። ሬጉላር ግራመር አይተናል። ኮንቴክስት ፍሪ ግራመር፣ ቀጣይ ኮንቴክስት ሴንሲቲቭ ዘን አንሬስትሪክትድ እያለን እንሄዳለን ማለት ነው። ስለዚህ ቻፕተር 2 ላይ ያወራነው ምንድነው? ግራመር ሲባል አራቱ ነገሮች አይቀሩም ማለት ነው። NTPS እነዚህ አራቱ ነገሮች መቼም አይቀሩም ግራመር ከተባለ። ስለዚህ ግራመር የነዚህ አራቱ ጥርቅም ነው ማለት ነው። ስለዚህ ኤን ነን ተርሚናል ነው፣ ቲ ተርሚናል ነው፣ ፒ ፕሮዳክሽን ነው፣ ኤስ ስታርቲንግ ሲምቦላችን ነች ማለት ነው። ስለዚህ እነዚህ አራቱ አይቀሩም ማለት ነው። ስለዚህ ለምሳሌ አሁን እዚች ጋር ኤ ነን ተርሚናል ነች፣ ኤቢሲ ተርሚናል ናቸው፣ ፒ ፕሮዳክሽን ነው፣ ኤ አሁንም ስታርቲንግ ሲምቦላችን ነች ማለት ነው። ስለዚህ ኤ ፕሮዱስ ያደርጋል ማንን? ስሞል ተርሚናል እና ነን ተርሚናል ኤ። አሁንም ኤ ምንን ፕሮዱስ ያደርጋል? ኤቢሲ። ከዛ የኤም ቦታ ኤቢሲ ብንተካ ምን ይሰጠናል? ኤኤ ቢሲ የሚል ይሰጠናል ማለት ነው። እዚህ ጋር ደግሞ ኤስ ፕሮዱስ የሚያደርገው ማንን ነው? ኤኤስኤ። ከዛስ ቢኤስቢ። ከዛስ ኤፍሰሎን ብንተካ ምን ይሰጠናል? ኤኤ። ከዚች ጋር ኤፍሰሎን ብንሰጥ ምን ይሰጠናል? ቢቢ። ከዛ ኤኤም ቢቢም ሊሰጠን ይችላል ማለት ነው። ዘን ኤኤስኤ የሚለው የኤስን ቦታ ቢኤስቢ ብንተካስ ምን ይሰጠናል? ኤ ቢ የኤስን ቦታ ኤፍሰሎን ብናደርግ ቢቢ ቢኤ ማለት ነው። ኤ ቢ ቢኤ የሚል ይሰጠናል ማለት ነው። ሶ እየተካካችሁ ቸክ ማድረግ ትችላላችሁ። ሌላኛው ሲኤፍጂ ላይ ወይ ደግሞ ኮንቴክስት ፍሪ ግራመር ላይ የምናወራው ስለምንድን ነው? ስለ ደሪቬሽን ነው። ደሪቬሽን የምንለው ምንድን ነው? ሲኩዌንስ ኦፍ ፕሮዳክሽን ነው። ዲስ ዩዝድ ቱ ጌት ኢንፑት ስትሪንግ ሪዛልቱን ኢንፑት ስትሪንግን የምንፈልግበት የምናገኝበት ነው ማለት ነው። ስለዚህ በፓርሲንግ ትሪ ሁለት ዲሲዥኖች ይኖሩናል። ዊ ዲሳይድ ነንደር ተርሚናል ዊች ኢዝ ቱ ቢ ሪፕሌስድ። ምንድነው? የትኛው ነው ዲሳይድ የምናደርገው? የትኛውን ነው ተርሚናል ነን ተርሚናል የነበረው የምንተካው በተርሚናል ኦር በነን ተርሚናል የምንተካው ማለት። ስለዚህ we have to decide the non terminal which is to be replaced. We have to decide the production rule by which non terminal will be replaced. production rule ሙሉውንም አንዷን ነን ተርሚናል፣ ይሄኛው ሁለተኛው ደግሞ ሙሉውን። ስለዚህ ደሪቬሽን ሁለት ናቸው፣ ሌፍት እና ራይት። ሌፍት ሞስት እና ራይት ሞስት ደሪቬሽን እንላለን ማለት ነው። ሌፍት ሞስት ስንል ምን ማለታችን ነው? በግራ በኩል ያለውን ስንተካ ቀድመን የግራውን ስንተካ ማለት ነው። በምንድን ነው የምንተካው? የግራውን ነን ተርሚናል በተርሚናል ስንተካ ማለት ነው። ለምሳሌ አሁን እዚህ ጋር ኢ ፕሮዱስ ያደርጋል ማንን? ኢ ፕላስ ኢ ወይ ደግሞ ኢ ማይነስ ኢ ወይ ደግሞ ኤ ኦር ቢ። ኤም ተርሚናል ነች፣ ቢም ተርሚናል ነች። ስለዚህ ሁለቱ አንድ ላይ አይገኙም። ቢ ለብቻ ኤ ለብቻ ነው የሚደረገው ማለት ነው። ለምሳሌ ይሄንን ፈልጉን የተባሉ ነው። ኢንፑታችን ምንድነች? ኤ ማይነስ ቢ ፕላስ ኤ። ደሪቬሽናችን ምንድነች? ኤ ማይነስ ቢ ፕላስ ኤ። ይሄንን ሪዛልት ዲስፕሌይ ያደርግልኝ ወይ ደግሞ አምጣልኝ ነው። ምን ተጠቅሜ? ከነዚህ ተጠቅሜ። ሶ ለምሳሌ ኢ ኢዝ ኢኳል ቱ ኢ ፕላስ ኢ የሚለውን ስንጠቀም የዚህችን ኢ ቦታ ማንን ተካን? ኢ ማይነስ ኢን ተካን። ምን ለማግኘት? ኤ ማይነስ ቢ ፕላስ ኤ። ዘን ኢ ማይነስ ኢን ስንተካ የኢን ቦታ ኤ ተካው፣ የዚህችኛን ኢን ቦታ ቢን ተካው፣ የመጨረሻውን ኢን ቦታ ኤ ተካው። ስለዚህ ይመጣልኛል ማለት ነው። በራይት ሞስት ሲሆን ደግሞ ከኢ ማይነስ ኢ ጀመርኩ። ከዛ ኢ ማይነስ በቀኝ በኩል ነው መተካት ያለብኝ። ይሄው ተካሁት። ዘን ኢ ማይነስ ኢ ፕላስ ኤ ሆነ። ከዚህ ነው የምንጀምረው ደግሞ በቀኝ በኩል ሲ ነው ኤ፣ ቀጣይ ቢ፣ ቀጣይ ኤ ይሆናል ማለት። ስለዚህ ሲኩዌንሱ እንደዚህ ማየት ትችላላችሁ። ስለዚህ አሁንም በስትሪንግ ሌፍት ሞስት ራይትም አንድ ላይ ማየት ይቻላል። ስለዚህ እዚች ጋር አሁን ኤክስ ፕላስ ኤክስ ተሰጠን፣ ኤክስ ታይምስ ኤክስም ኤክስ ኤ። ስለዚህ ኤክስ ፕላስ ኤክስ ወይም ኤክስ ታይምስ ኤክስ ወይም ኤክስ ወይም ኤ ነው። ስለዚህ ያለን ተርሚናል አንድ ሲንግል ኢንፑት ነች። እሷ ምንድነች? ኤ ነች። አሁን ኢንፑታችን ምንድን የተሰጠን? ኤ ፕላስ ኤ ታይምስ ኤን ፈልጉልኝ ነው። ስለዚህ አሁን ለምሳሌ ኤክስ ፕላስ ኤክስ የሚለውን ብንጠቀም የኤክስን ቦታ ኤን ስንታካ ኤ ፕላስ ኤክስ ሆነ። አሁን የኤክስን ቦታ ማንን መታካት እንችላለን? ኤክስ ታይምስ ኤክስን። ኤክስ ታይምስ ኤክስን ስንታካ የኤክስን ቦታ ኤ፣ አሁንም ኤ። ስለዚህ ኤ ፕላስ ኤ ከግራ ወደ ቀኝ ስለምንሄድ ቀስ እያለን ይሄው ሞልተን አምጥተናል ማለት ነው። በቀኝ በኩል ደግሞ ይሄው እዚች ጋር ይሰራልናል ማለት ነው። ሌላኛው ደግሞ ደሪቬሽን በፓርስ ትሪ ማስቀመጥ እንችላለን። በፓርስ ትሪ ስናስቀምጥ ግራፊካል ሪፕሬዘንቴሽን ማለት ነው። አራት ነገሮች ልብ ማለት አለብን። አንደኛው ምንድን ነው? ሩት ኖዱ ኦልዌይስ ምንድነች? ስታርቲንግ ሲምቦላችን ሩት ኖድ ነች፣ መጀመሪያ ላይ ሩቷ ማለት ነው። ዘን ደሪቬሽን የሚነበበው ከግራ ወደ ቀኝ ነው።
ዘን ሊፍ ኖድ ወይ ደግሞ መጨረሻ ላይ የምትሆነው ተርሚናለች። ሁሌ ኢንቲሪየር ኖድ ሩት ኖድ ያልሆነ ሊፍ ያልሆነ መሀል ላይ ያለው ደግሞ ምንድነው ሊሆን የሚችለው? ኦሎይስ ምንድነው? ነን ተርሚናል ነው ማለት ነው። ስለዚህ ዴሪቬቲቭ ትሪ እንዴት ነው ጀነሬት የምናደርገው? ከሩት ወደ ነን ተርሚናል ከዛ ወደ ሊፍ ወደ ታች መሄድ ነው ማለት ነው። ለምሳሌ ኤስ ፕሮዱስ ያደርጋል x1 x2 x3 x4 xn ብለን ዴክሌር ማድረግ እንችላለን። ስለዚህ በትሪ ስንጠቀም ኤስ ሩት ነች፣ እነዚህ ደግሞ ሊፍ ናቸው ማለት ነው፣ ሊፎች ናቸው። ስለዚህ ቶፕ ዳውን አፕሮች እና ቦቶም አፕ አፕሮች የሚባል ዴሪቬሽን ትሪን መጠቀም እንችላለን። ቶፕ ዳውን ሲባል ከላይ ወደ ታች ዴሪቬት እያደረግን ስንሄድ ሲሆን ቦቶም አፕ ደግሞ ከሊፍ ወደ ሩት ሲሆን ነው። ያኛው ከሩት ወደ ሊፍ ነው፣ ይሄኛው ደግሞ ከሊፍ ወደ ሩት ነው ማለት ነው። ስለዚህ ይልድ ትሪን ተጠቅመን ዴሪቬት ስናደርግ ኤንቲፒኤስን እንዳንረሳ። የተሰጠን ግራመር አለ። ግራመር ስንል ኤንቲፒኤስ ነው። ኤሷ ምንድነች? ነን ተርሚናል ነች፣ ስታርቲንግ ነች፣ ሁለት ቦታ ነው የምትገኘው። ቲ ምንድነች? ተርሚናል ነች። ኤ እና ቢ ተሰጠን። አሁን ለምሳሌ ኢንፑት ኤ እና ቢ ተሰጠን። ዘን ኤስ ፕሮዱስ ያደርጋል ማንን? ኤስ ወይ ደግሞ ኤኤስቢ ወይ ደግሞ ኤፕሶሎንን ፕሮዱስ ያደርጋል። ለምሳሌ የተሰጠን ምንድነው? ኢንፑታችን ኤቢ ኤኤ ቢቢ የሚለውን ድራይቭ አድርገ ያምጣልኝ ነው። ለምሳሌ በግራመር እዚች ጋር ሁለት ኤስን መጠቀም እንችላለን። ካልሆነ ደግሞ ኤኤስቢን መጠቀም እንችላለን። ከሁለቱ ደስ ያላችሁን መጠቀም ነው። ለምሳሌ በሁለቱ ኤስ ብንጠቀም የመጀመሪያውን ኤስ በኤኤስቢ ተካ። እዚች ጋር እቺን አምጥቶ ተካት ይሄኛውን። ቀጥሎ የኤስን ቦታ ኤፕሶሎንን ተካ ይቻላል። ከዛ ምን መጣ? ኤቢኤስ ሆነ። የኤስን ቦታ ደግሞ ማንን ተካ? ኤኤስቢን ተካ። ከዛ ቀጣይ ላይ ደግሞ ማንን ተካ? የኤስን ቦታ አሁንም ኤኤስቢን ተካ። አያችሁት? እቺ ስለዚህ የኤስን ቦታ መጨረሻ ላይ ኤፕሲሎን ሲተካ ኤቢ ኤኤ ቢቢ የሚል አገኘን ማለት ነው። ስለዚህ በዴሪቬሽን ሩት እንደዚህ ማየት እንችላለን ማለት ነው በትሪ። ሶ የመጀመሪያው ኤስ ይሄው ሁለቱ ኤስ። ከዛ በግራ በኩል ስንሄድ አሁንም ኤኤስቢ ኤስን በኤፕሲሎን እየተካን ከዛ ኤኤስቢ አሁንም መልሰን ኤኤስቢ። ስለዚህ እነዚህ ሊፎቹ ምንድን ናቸው? ተርሚናል ናቸው ማለት ነው። ተርሚናል ኤፕሲሎን እንደ ኢንፑት ትቆጠራለች ማለት ነው። ነን ዲተርሚኒስቲክ ላይ ስንሆን። ሌላኛው አምቢጊቲ ነው። አምቢጊቲ የሚባለው በአንድ ስም ወይ ደግሞ በሌፍት ሞስት ደሪቬት ብቻ ሁለት አውትፑት ካገኘን፣ በአንድ ኢንፑት ሁለት አውትፑት ካገኘን ማለት ነው። በሁለት ዳይሬክሽን ሄደን ማግኘት የምንችል ከሆነ ሞር ዛን ዋን ሌፍት ሞስት ደሪቬሽን ወይ ደግሞ ሞር ዛን ዋን ራይት ሞስት ደሪቬሽን ካገኘ ምን እንላለን? አምቢጊቲ ኢን ኮንቴክስት ፍሪ ግራመር። በሁለት በኩል መጣ ማለት ነው። ለምሳሌ መቅደስ አበበችን መታችው ስለሰከረች። ሳራ አበበችን መታችው ስለሰከረች። ሳራ አበበችን መታችው ስለሰከረች። ማን ነው የሰከረው? አበበች ነው? ሳራ ነው? ማን ነው ሰካራው? ማን ነው የሰከረው? ስለዚህ ግራ ሳራ ነች ወይስ አበበች? ስለዚህ እነዚህ ግራ የሚያጋቡ ነገሮች ምን ይባላሉ? አምቢጊቲ። ስለዚህ ግልጽ መሆን አለበት ማለት ነው። ለዛ ነው ሌፍት ሞስትን በሁለት ዳይሬክሽን ከሆነና ራይት ሞስትን ሁለት ካለው ከሁለትና ከዛ በላይ ካለው አምቢጊቲ እንላለን ማለት ነው። ስለዚህ አሁን በዚህ ፓርስ ትሪ ሌፍት ደሪቬት ነው። ሌፍት ደሪቬት አድርጎ ኤ ፕላስ ኤ ታይምስ ኤን አገኘ። አሁንም ሌፍት ደሪቬት አድርጎ ኤንን አገኘ ሁለቴ። ስለዚህ ይሄ አምቢጊቲ ነው ማለት ነው። ሌላኛው ደግሞ ኮንቴክስት ፍሪ ላንጉጅ ምንድን ናቸው? ክሎዥር ፕሮፐርቲ አላቸው። ክሎዥር ፕሮፐርቲ ነው መቼ? ዩኒየን፣ ኮንካትኔሽን፣ ክሊን ስታር። ክሊን ፕላስ አላልኩም። እነዚህ ክሎዥር ፕሮፐርቲ ናቸው። ሲኤፍጂ ነው ሁለቱ። ዩኒየንም ሲኤፍጂ ነው፣ ኮንካትኔሽንም ሲኤፍጂ ነው። ሁለት ሲኤፍጂ የሆኑት ላንጉጆቹ ስናገናኝ ዩኒየን ከሆነ የስ ዩኒየናቸው ሪዛልታቸው ምንድናቸው ማለት ነው? ኮንቴክስት ፍሪ ግራመር ነው። ኮንካትኔት ካደረግን አንዱ ላንጉጅ ሲኤፍጂ ሆኖ ሁለተኛ ላንጉጅ ሬጉላር ግራመር ሆኖ አንድ ላይ አባስተን ወይ ደግሞ ኮንካትኔት አድርገን ምን ሆነ? እሱም ሪዛልቱ ሲኤፍጂ ነው። ክሊን ስታርም እንደዛው። ግን ከዚህ ተቃራኒ ኮንቴክስት ፍሪ ላንጉጅ አር ኖት ክሎዝድ አንደር ምን ኢንተርሴክሽን ዘን
ኢንተርሴክሽን ዊዝ ሬጉላር ላንጉጅ ዘን ኮምፕሊመንት። ስለዚህ በእነዚህ ደግሞ ኮንቴክስት ፍሪ ላንጉጅ ክሎዝድ አይደለም ማለት ክሎዝድ ፕሮፐርቲ አይደለም። ስለዚህ ቻፕተር 3 ኮንቴክስት ፍሪ ላንጉጅ ላይ ያዘጋጀሁት ይሄንን ይመስላል። ቀጣይ ደግሞ ስለ ፑሽ ዳውን አውቶማታን ይዤ እቀርባለሁ። እስከዛ ድረስ ቸር ሰንብቱ። ብትሪካ ቲዩብን ላይክ፣ ሼር፣ ሰብስክራይብ ለሚያስፈልጋቸው ሰዎች እናንተ ላያስፈልጋችሁ ይችላል፣ እናንተ ላትጠቀሙ ትችላላችሁ። ትምህርት ላይ ላሉ ተማሪዎች ለኮምፓይለር ዲዛይንም ለአውቶማታም ስለሚጠቅማቸው ለሁለቱ ኮርሶች ሼር ማድረግ እንዳትረሱ። አመሰግናለሁ።